የጽናት ጥለት አናኒ ወለድሽ ወይ ስልሽ ዘለልሽብኝ። ሰስፔንስ ማድረግ እኮ ነው ልብሽን ላንጠለጥለው ነው። አንጠለጠልሽ እንጂ ትንሿ ኢትዮጵያ እኛ ቤት ነበረሽ። መጣሁ ብሎ ስልክ የማይደውልልሽም በቃ ወይ ፈተና ላይ ወይ ክላስ ውስጥ ሆኜ ነው በቃ ቷህ ብሎ የሚወርድብኝ። ሴት ጓደኞቼ ሸፍነው ቤት አደረሱኝ አይደል። ትምህርት ቤት ለመምጣት ግን የወንድ ጓደኞቼ ነበሩ። ተመልሽ ያን ህልም ሳላሳካ አልቀርም በማለት አስተናጋጅነት ነው የተቀጠሩ። ኢቨን የፔሪድ ፔን ይቀንሳል የሚታጠበው ሞዴስ ስትጠቀሚ። ለማጠብ ሲፈልጉ ከተጠቀሙ በኋላ እችኛዋ እንደዚህ አጥፋትና በዚህኛዋ ትያያዛለች። ከዛ ሁሉም ከረጢት ፓክ አድርገን ስናረግ እዚህ ውስጥ የከረጢት እናስቀምጣለን። ግን እየሰራሁ ያለሁት ሶሻል ኢንተርፕረነር በመባለው የመንግስት ስራ ነው እየሰራሁ ያለሁት። ለምን አበያው ላይ የራሳችን ጥለት ኮምባይን አናረግም የሚል በቃ ውስጤ ነበር በፊትና አዳዲስ ነገሮች ለየት ያሉ ነገሮች መፍጠርን እወዳለሁ። አንዳንዴ ትልልቅ ለውጦች የሚመነጩት ከትልልቅ ህመሞች ነው። በአዲስ አበባ ተወልዳ ያደገችው ሐናን አህመድ የዛሬ ስኬቷ መሰረት የልጅነት ትዝታዎቿ ናቸው። ያኔ በለጋነቷ የታዘበችው የሴቶች እንግልት ዛሬ ለምትሰራው ዓለም አቀፍ ደረጃ ላለው የፈጠራ ስራ ጥንካሬ ሆኗታል። አረግዬ እንኳን ደህና መጣሽ። ፀሐይ አለ ቡና እንጠጣለን። የተከበራችሁ ተመልካቾች ሐናን አህመድን ለመተዋወቅና አጭር ቆይታ እንድናደርግ ስልክ ደወልኩላት። ቤቷ ቁርስ ጋበዘች። ቆንጆ ቤት አላት። ቆንጆ ቁርስ በላን፣ ቡና ጠጣን። ስለ ልጅነቷ፣ ስለ አስተዳደጓ አወጋን። በአገር ውስጥ ስለምታደርገው እንቅስቃሴ፣ ለሴት እህቶቿ ስለምታደርገው ድጋፍ፣ ስለ ስራዋ ብዙውን ደግሞ ልናይ ወደ ቢሮዋ እንሄዳለን። አብራችሁን እንድትቆዩ የነበረንን አስደሳች ቆይታ እንድትከታተሉ በአክብሮት ጋብዛለሁ። በወቅቱ የንጽህና መጠበቂያ ፓድ ወይም ሞዴስ በቀላሉ አይገኝም ነበር። ዋጋውም ለተማሪዎች ውድ ነበር። በደም የቆሸሸውን ቀሚሷን በልብሳቸው የሚሸፍኑላት የክፍል ጓደኞቿ ትዝታ ግን ዛሬም ድረስ በልቧ አለ። ይህ የልጅነት ተሞክሮ ለወደፊት ሕይወቷ ጠንካራ መሰረት ሆነ። ያኔ በክፍል ውስጥ ቀሚሷ በደም ሲበላሽ በልብሳቸው ለሚሸፍኑላት ጓደኞቿ የነበራት ምስጋና ዛሬ ለብዙዎች መፍትሄ እንድትሆን አድርጓታል። ሐናን ይህን እድል ስለሰጠሽን እጅግ በጣም አድርጌ አመሰግንሻለሁ። እኔም ስለጋበዝሽኝ በጣም አመሰግናለሁ ሐረግ። እስኪ ትውልድና እድገትሽን አጫውችኝ፣ በዛውም ስለ ቤተሰቦች። እኔ ተወልጄ ያደግኩት እዚሁ አዲስ አበባ ነው። የባምቢስ የኡራኤል ልጅ ነኝ እና ደግሞ የመጣሁትም ከትንሿ ኢትዮጵያ እኛ ቤት ነበረች። ምክንያቱም እናቴ የካቶሊክ እምነት አባቴ ደግሞ የእስልምና እምነት ነበርና አመቱም ሙሉ አመት በዓል የሚከበርበት ሃይማኖት ልዩነት ምንም የሌለበት ለዛ ነው ትንሿ ኢትዮጵያ ካለችበት ቤተሰብ ነው የመጣሁት። ቤተሰቦቼ የጅማ ሰዎች ናቸው። አባቴ ሀረር ሰው ነው፣ እናቴ የጅማ ሰው ናት። ዛሬ ያለችውን ሐናንን የቀረጻት ያለፈችበት መንገድ ነው። ብዙ ጊዜ ስለ ወር አበባ ሲነሳ አንቺ ስታወሪ ትምህርት ቤት ያጋጠሙሽን ነገሮች ታነሻለሽ። እስኪ ስለሱ ትንሽ አጫውቺ። ትዝታ ወደኋላ ልትወስጂ ነው? ሃይስኩል ላይ
ሃይ ስኩል ላይ ሀረጌ በጣም የወር አበባ ከሚፈሳቸው ሴቶች ነበርኩኝና ያው መጣሁ ብሎ ስልክ የማይደውልልሽም በቃ ወይ ፈተና ላይ ወይ ክላስ ውስጥ ሆኜ ነው በቃ ቷህ ብሎ የሚወርድብኝና ያኔ በቃ ከዛ ከዴስክ አልንቀሳቀስም። ተማሪም ከክላስ ወጥቶ እስከሚጨርስ እና ወደ ኡራኤል ለመምጣት የምንይዛት ውይይት መኪና ነበረች የዛ ጊዜ እና ጓደኞቼ ሁሌ የምንጠባበቅበት ቦታ ላይ ካጡን ሀናን ለምን ቀረሽ ብሎ እንደሚፈልጉኝ አውቃለሁ ክላስ ውስጥ እና እስከሚመጡ ድረስ በቃ ክላስ ወጥቶ ሀናን እንውጣ ሲባል የምሰራው አለኝ ብዬ ደብተር ከፍቼ የለም እኮ አልሰማሁም ላበላብ ነኝ ያ መሳቀቅ አለ። የትና ሀሌሉያ የሚባሉ ጓደኞቼ እስከሚመጡ ጠብቃለሁ። በቃ ፊቴን ሲያዩ ያውቁታል። በቃ ከዛ ሹራብ ይሰጡኛል። እሱን ሹራብ ደግሞ አስረሽ እንደ ውይይት መኪና ሄደሽም ጎንበስ ስትይታየለ ያለ ሰፈራቸው ነበረ እኔን ኡራኤል ጋር እስከማውረድ ሲወርዱ ሹራቤን ለመሸፈን እንኳን አንድ ላይ ያለ ቦታቸው ሸኝቶ የነበር ቤት የሚሄዱትና በዛው ሳምንት 15 ቀን የተለያየ ምክንያት እየሰጠሁ ለእናቴ ትምህርት ቤት አልመለስም ነበርና እናቴም ደግሞ ሽወዘ ሆም ሜከር የቤት እመቤት ነበረች እና ፔሬድ መጥቷል ብለሽ የዛ ጊዜ ሌዲ ስታይል የሚባል ነበረ እና 10 ፓክ የሚሰጥ ነው። አጠቃቀሙን እራሱ አላቅም። መጀመሪያ ከወንድሞቼ ጋር እየተጫወትኩ አድገሽ በቃ መራገጥሽን አቆሚ እንዳይመጣ ብዙ ለመደበቅ ሞክሬ ነበር። ግን ፔሬድ እንዳየው ስታቅ ፓድ ትገዛለች። ያ የኔ ፍሳሽ ያንም ሳይክል አያስጨርሰኝም ነበር እና አንዱን ፓድ ተደጋጋሚ እስከ ማታ ድረስ አረጋለሁ እስከሚሞላ እስከሚጠለጠል ድረስ እና ያ በጣም እርሊ ኤጅ ላይ ሃይ ስኩል ላይ ያለው ነበር ኢንፌክሽን ላይ ያጋለጠኝ እና ያንን ኢንፌክሽን ደግሞ ፔሪድ የማታወሪው እዛ ቦታ ላይ ያሳክከኛል። ኢንፌክሽን አለን ብለሽ ማትይም በቃ ብዙ ነገር ዝም ብለሽ ለሰው የሚወራ የማይመስልሽን ይዘሽ በውስጥሽ ትቆይና በኋላ ከአመታት በኋላ ዋጋ ሲያስከፍልሽ ነው ኮኔክቲንግ ደ ዶት ይሉት የለ ፈረንጆች ነጥቦቹን ሳገናኝ ያ ጊዜ የታመምኩት ወደ ትዳር ዓለም ገብቼ ልጅ ለመውለድ ስሞክር ተደጋጋሚ ሚስካሬጅ እና 2 ኤክቶፒክ ፕሬግነንሲ ያጋጥመኛል። ረዥሙን ታሪክ ወደ ታች አመጣሁብሽ እንጂ በቃ ሃይ ስኩል ጀርኒ ከዛ ይጀምራል። እና ልጅ ወለድሽ? አትወልጂም ተብዬ ነበር። ሚስካሬጅ ስልሽ ያው አለ ትዳር ውስጥ ገብተሽ ልጅ ትጠብቂያለሽ። ያው አማችን ፋሚሊ አለ እንደሚጠበቀው ብዙ ኤክስፔክቴሽን አለ እና ያ ነገሮች የዚህ ዋጋ እንደሆነ አላውቅም። የራሱን ይዞ የሚመጣው የሆርሞን የዲፕሬሽን አለ። ከዛ በኋላ ግን መጨረሻ ኤክቶፒክ ሲባል ኤክቶፒክ ምን እንደሆነ አላውቅም። ከማህፀን ውጭ ያለ እርግዝና ማለት ነው እና የዛ ጊዜ እንደዛ ብሊድ እያረኩኝ እርግዝና እየታየ ኢመርጀንሲ ገብቼ እንኳን ማስታገሻ ሰጥቶኝ ነበር ወደ ቤት እየሄድኩት። አንድ ዶክተር ሳማክር ከ100 ሰው 3 ሰው ነው የሚተርፋሉ። እኔ ሌሊት ብሊድ ማድረግ ጀምሬ ሰርጀሪ የተሰራሁት በበነጋታው ከሰዓት ላይ ነው እና ያው ትረፍ ያላት ነፍስ ለብዙዎች እንድተርፍ ስለታቀደ ይመስለኛል። አሁንም ወደ ነጥቦቹን ሳገናኝ ነው እንጂ ከዛ ከኦፕሬሽን ነቅቼ ምን ውስጥ እንደሆንኩ አላውቅም እና ስነቃ በቃ አንድ ቱቦሽ ተቆርጦ ወጥቷል፣ የመውለድ ቻንስሽ 60% ነው ብሎ ነበር ዶክተሩ ሄደውና ኤክቶፒክ ባይገባኝም ቱቦ መቆረጥ የሆነ ነገርን አውቀዋለሁ። ምንም ቢሆን ባዮሎጂ ስንማር ፈልቢያን ቲዩብ ታውቂያለሽ። የመውለድ ቻንስሽ 60% ነው ሲልሽ አለ የሆነ በእንቅርት ላይ ጆሮ ደግፍ እንደሚባለው ጨምሮብኝ ነበር የሄደውና ያን አይነት ያክል ዋጋ የሚያስከፍል እኔ ይሄንን ሳወራሽ ሀረግ ኢትዮጵያ ውስጥ ያሉት ወደ ገጠራማ ክፍለ ሀገር ላይ ስትሄጂ እንደ ኩበት፣ ጋዜጣ በቃ ንጽህና የሌላቸው ነገሮች እየተጠቀሙ ደግሞ ኩበት ለምን ማኔጅ ለማድረግ ፔሬዳቸውን የሚጠቀሙት እንደ ሞዴስ ኔት ያውቁታል። ገጠር ላይ ስትሄጂ ሩቅ ገጠር እናወራለን እንጂ አዲስ አበባ ዩኒቨርሲቲ ራሱ ልንሰጥ በሄድንበት ጊዜ ሴቶቹ የነገሩን የዶርም ስፖንጅ መቁረጥ የገጠር ችግር አይደለም ማወራሽ። ይሄ ኢትዮጵያ ውስጥ ያለ በ6 ኪሎ ዩኒቨርሲቲ የሚያጋጠመ የሴቶች ችግር ላይ ነው እና ችግራችን የሴቶች ብዙ ነው እና ሀናን የራሷን ድርሻ ልወጣ በሚለው ነው። እንዴት የህይወት መንገድ ነው እንጂ የህይወት እጥፋት ልበለው እዚህ አመጣኝ። ብዙ ሴቶች የሚያልፉበት ነገር ነው። ያ ትምህርት ቤት ጓደኞችሽ ያሳዩሽ የነበረው ድጋፍና እንክብካቤ ዛሬ ለሌሎች ሴቶች መፍትሄ የምትፈልገው ሀናን ላይ በዛ ልጅነት ትንሽ ነገር ጭሮ አልፎ ነበር። ምን አይነት ስሜት ነበረው?
ወይ ሀረግ ለምን እንደሆነ ታውቂያለሽ? ሴት ጓደኞቼ ሸፍነው ቤት አደረሱኝ አይደል? ትምህርት ቤት ለመምጣት ግን የወንድ ጓደኞቼ ነበሩ ሀናንዬ ዴስኩን ቀይረነዋል ነይ እስከሚሉ። ምክንያቱም ዴስኩ ላይ ችፑድ መቀመጫ ስለሆነ ስቴኑ ይተዋል እና ልመለስ ብል ልብሴን ብቀይረው ዴስኩ ደግሞ የፔሬድ አስተዋሼ ነው እና ሁሉም ተማሪዎችም ሲያልፉ ምልክቱ የሚታይበት ነው። መሳቅ አለ፣ መሸማቀቅ ያንን እና አቤልና ዮናስ አሁንም ሁሌም በየመድረኩ ማወራቸው ነው። ቦሌ ሃይስኩል ዴስክ እንዳይሰራረቅ በሽቦ ይታሰር ነበር። ዴስኩን አንስቶ መቀየር የወንድ ስራ ነው እንጂ አሁን ሴቶች ዴስኩ ላይ ተሸክመው ሲሄዱ ምንድን ነው የሚባለው? እነሱ ግን ዴስክ የሚሰርቁ አስመስለው የኔን የተበላሸውን ዴስክ ይሰርቁና ወደ ትምህርት ቤት እንድመለስ ነው የሚያደርጉኝ እና የእነሱ እገዛ ነይ ባይሉኝ ትምህርቴን እንደፈለገ ሙሉንም ባላረገው የእነሱ እገዛ በጣም ህይወቴ ላይ ትርጉም አለው በጣም። ሀናኒ ወለድሽ ወይ ስልሽ ዘለልሽብኝ፣ አልነገርሽኝም። ልጆች ወለድሽ? ሰስፔንስ ማድረግ እኮ ነው፣ ልብሽን ላንጠለጥለው ነው። አንጠለጠልሽ እንጂ ለምን መሰለሽ አትወልጂም ተብዬ ያ ሁሉ ሲባል እኔ በጣም በፈጣሪዋ ላይ የምትመካ ሴት ቢባል እኔ ምሳሌ በሆን ደስ ይለኛል። ምክንያቱም ሁለቴም ተደጋጋሚም እንደዛ ስባል ነው ፈጣሪ አላህ አንድ ልጅ ይሰጠኛል ስሟንም ኢማን እለዋለሁ ብለሽ በውስጥሽ የምታምኙ እምነት ነበረ እና ስሟን አውጥቼ ጨርሻለሁኝ እና በአንድ ቲዩብ በዛች ችግር ባለው ኢፌክት ባለው ቲዩብ ላይ ኢማን ተረገዘች። በቃ ዶክተሮቹ በቁጥጥር ምክንያቱም ተደጋጋሚ ምስከሬጅ ሲኖርሽ እንደ እንቁላል ተንከባክበው ነው በሰርጀሪ ጠዋት ላይ በሰርጀሪ ለመውለድ ፈርሚ ተብዬ ውስጥሽ የማያምነው ነገር አለ አይደል? እናቴ ደግሞ ምጥ አይበዛባትም እና በቃ ሁሌ መርቅኝ ምላት ምጤ እንዳንቺ ይሁን በይ ነበር ምላት እና ማታ ላይ ውሃ የሚባል ውሃ ሽንት ከዛ በኋላ ምጥ 1 2 3 እንጂ ምጥ ራሱ አላውቅም። በቃ በኖርማል ወይ ለሰርጀሪ ፈርሜ ኢማን በኖርማል ወይ መጣች። አሁን ኢማን የሚመጣው ወር ላይ የ11 ዓመት ልጅ ጓደኛዬ መካሬ የእምነቴ ትርጉም ለዛ ነው። ኢማን ማለት በፈጣሪ ላይ መታመን ማለት ነው እና ኢማን ማለት እምነት ማለት ነው። ፈጣሪ ላይ ያለሽ እምነት እና አንድ ልጅ አለች። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። በመካከል ኢትዮጵያ አየር መንገድ እና ሌሎችም አየር መንገዶች ሰርተሽ ነበር። የልጅነት ህልምሽ ነበር? አረ ከእናቴ ውጭ ያሳደገችኝ አክስቴ አንድ ቤት ውስጥ ነበረን እና ሆስተስ ነበረች የኢትዮጵያ አየር መንገድ። እሷ ፍላይት ሄዳ ስትመጣ ጥሩ ነገር ማየት፣ መዘነጥ፣ ዩኒፎርማቸው በቃ ከሱ ዓለም ውጭ ያለ አይመስለኝም እና ውጭ ራሱ እንደ ልጅ ሆነ ሳር ላይ ተኝቼ ፕሌን ሲሄዳ ያለው በቃ አሁን እዛ ውስጥ አክስቴ ምን እያደረገች ነው? ሰው እንዴት የሚሄድ ነገር ላይ ቆሞ ይሄዳል ብለሽ የልጅነት ኪሪዮሲቲ ያለ አይደል? በቃ ያ ከልጅነት የነበረ ነው እና ሰው ዶክተር ምን ይላል? እኔ ሆስተስ ነው ነበር ምለው እና ሆስተስም ተነስቼ ዝም ብዬ ሆስተስ መሆን ስለፈለግኩ አልሆንኩም። አንዴ እድሜ አልሞላም ሲባል፣ አንዴ ኪሎ አይሞላም ሲባል ኮሜርስ እንደጨረስኩኝ ወዲያ ወደ ሆስተስ መወዳደር ነው የሄድኩት። ግን ኪሎ አይሞላም ነበር፣ ከዛ እድሜ አይሞላም። 3 4 የኢትዮጵያ አየር መንገድ ወድቄ በሆነ አጋጣሚ አቡዳቢ ለመሞከር ሄድኩኝ ኢንተርናሽናል ኤርላይን። ግን እኛ ካደግንበት ማህበረሰብ እኔም እንዳልኩሽ የፔሬድ ትራውማም አለ። እንዲሁም ወደፊት መጽሐፍ ላይ የምጽፈው አሁንም አላካፍልሽ ሰስፔንስ ለማድረግ የህይወት ቻሌንጆችን አልፌ ነው እና ይሄ ሰው ፊት ቆሞ የማውራቱ ኮንፊደንስ አልነበረኝም። ገልፍ ኤርዌይስ ገብቼ ለመወዳደር መጀመሪያው ዙር ላይ ነው የወደኩት እና እዚያ የነበሩት ሎየሮች፣ ነርሶች የነበራቸው ኮንፊደንስ ያወሩ ነው። የእኛም ካልቸር ብዙ ሴትነትሽን አውጥተሽ እንድትናገሪ እኔ እንዲህ ነኝ ምናምን ብለንም አንልም፣ ግን ራስሽን ኤክስፕረስ ማድረግ ነበረብሽ። ስወድቅ ሁሌ ከትምህርት ነው የምወስደው። ለምንድን ነው የወደኩት? ኦኬ ያ ነገር የለኝም አልኩኝ። እንደገና በቃ ኢንዱስትሪው ላይ ለመግባት ሰርቪስ ኢንዱስትሪ አይደለ ለማስተናገድ ዝቅ ብለሽ መጀመር አለብሽ እና እዚህ ዩኒቨርሲቲ ኮሜርስ ጨርሼ አቋርጬ ነው የሄድኩት። ግን ተመልሽ ያን ህልም ሳላሳካ አልቀርም በማለት 5 ስታር ሆቴል በ750 ድርሃም አስተናጋጅነት ነው የተቀጠርኩት። ከእናትሽ ቤት የሄድኩት ያኔ 20 ዓመቴ እና አንድ ሩም ውስጥ 2 የተለያዩ ዜጎች አንድ ክፍል ለ4 ነበር ሼር የምናደርገው። በቃ አለቃይም ወደደችኝ። በቃ እየገባው ሳምንት አልፈጀብኝም ሁሉን ነገር ለመማር። ጥሩ ሰርቲፊኬቶች የምስጋና ኢቨንቶችም ላይ ሁሉን ነገር አገኘው። ምክንያቱም ስሰራ እሰራለሁ፣ አልሰስትም ጉልበቴን። ከዛ እዛ እየሰራሁኝ ሲስተም ላይ ያሳይሻል። ኢቲሃድ ኤርዌይስ የሚሰራ ሰው አግኝቼ እኔ የመጣሁት ከኢትዮጵያ ሆስተስ ለመሆን ሆስተስ መሆን እፈልጋለሁ አልኩኝ።
አቡዳቢ ስገባ ያኔ እንደነገርኩሽ በመጀመሪያው ዙር ላይ ወደኩት። አሁን ሁለተኛ ትንሽ ስኪል አለ፣ ኮንፊደንሷን መጣች። ኪሎሽ ሞልቷል? ኪሎ ገና ነው። የኪሎን ታሪክ ነግሬሻለሁ። ኪሎ ገና ነው፣ ግን የመናገሩን ስኪል የሰርቪሱን ስኪል ያኔ መጀመሪያ ዙር ስትወድቂና ስትሄጂ ምን እንደሆነም አልገባኝም። ገና ኢንተርቪው ሳይጀምር ነው። አሁን ተጣርተን 13 ፋይናሊስት ደርሰን 13 ላይ ወደኩኝ እና የዛኔ አስታውሳለሁ አንድ ሰው ምን አድርገሽ መጣሽ ሲለኝ ኤሚሬትስ አፕላይ አረኩኝ አልኩኝ። ኤሚሬትስ የዛ ጊዜ ከነሱ ግዙፍ የሚባል ኤርላይን ነው። አቤት አንቺ ሞራለሽ፣ አሁን እነዚህ ሁለቱ ላይ ወድቀሽ ኤሚሬትስ አፕላይ ማድረግሽ አለኝ። ሰው ደግሞ አትችይም ሲለኝ የሆነ እንደንትን ነው አልሚሆንልሽ። በቃ ነገሮቹ አለፉ። ከዛ ኪሎ ይሞላ እንዳሰብኩትም 6 ወር በላይ እዛም መስራትም በቃሽ ሲልሽ ፈጣሪ ሌሰኔን ጨረስኩ መሰለኝ። ወደ አዲስ አበባ ስመጣ ኪሎ ይሞላ፣ ኢትዮጵያን ኤርላይንስ ገባሁ። ኢትዮጵያን ኤርላይንስ እየሰራሁ እያለ ደግሞ ኤሚሬትስ መጡ። ኤሚሬትሶች ጋር ደግሞ ገባሁ። በአየር መንገዶቹ በመስራትሽ ምን አገኘሽ? ከዛ ደግሞ አንድ ላይ አያይዝሽ ለምን ለቀሽ ወጣሽ? ሆስተስነት ብዙ ሰው የሚመስለው በቃ ዘንጦ መሄድ አየር ላይ ማስተናገድ ነው። ግን በጣም ሰርቪስ ትማሪያለሽ፣ ትዕግስትን ትማሪያለሽ፣ ዝቅ ብሎ መስራትን ትማሪያለሽ። ምክንያቱም ልብስ ዩኒፎርም ለብሰሽ ስትሄጂ እዛ አየር ላይ አንቺ ነሽ ሽንት ቤትም ሲቆሽሽ የምታጸጂው፣ አንቺ ነሽ ቢያስመልሻቸው ነገሮችን ክሊር የምታደርጊው፣ ለነገሮቹም ኤርባግ አለ አይደል የሚሰጥሽ። ብዙ ሴፍቲ ትማሪያለሽ፣ ኮሸስ ነሽ፣ የሰውን ኢሞሽን እዚያ አይተሽ መረዳት ትልቅ ትምህርት ቤት ነው ለእኔ ሆስተስነት። አገር ከማየት አንጻር እንደገና ደግሞ ሁሌ ቢሮ ስቴጅ አንድ አይነት ሰዎች ጋር ነው አልምትሰሪው። ሆስተስ ስትሆኝ የተለያዩ ኢቭን ክሮዎቹ ዛሬ ያገኘሻቸውን ነገ አብረሻቸው አትበሪም። ኤሚሬትስ ደግሞ የተለያየ አይነት ናሽናሊቲ፣ በቃ አገርን ማየት ራሱ በትልቁ ፕሪቪሌጅ ነው። 70 ምናምን ሀገር አይቶ ገባሽ። መጨረሻ ላይ እንዴት ወጣሽ ለሚለው ወደ ትዳር አለም ከገባሁኝ በኋላ ባለቤቴም እንድሰራ አይፈልግም ነበረ። ለዛ በቃ ወደ አዲስ አበባ ተመለስኩ። ሙስሊም አባት ከካቶሊክ እናት ነው የተወለድሽው። እንደነገርሽኝ ከትንሿ ኢትዮጵያ ነው የወጣሽው። ብዙ ባህል ያለባት ቤተሰብ ውስጥ ነው የወጣሽው እና የአየር መንገድ የበረራ አስተናጋጅ ነበርሽ። ዓለምን ዞረሻል። የዲዛይን ኢንትረስትሽ ምናልባት ከሱ ውስጥ ነው የወጣው ማለት ይቻላል። ምክንያቱም በዓል ሆኖ ማዘር አበሻ ቀሚሷን ስትለብስ ጥለቱ እንዴት ጥለት በጣም ወዳሉ የአበሻ ባህል እና የኛ ደግሞ በዓል ሲሆን ከሳውዲ የመጣ አባያ ተለብሶ ነው ወደ ሰላትም ሲኬድ የምታየው እና ለምን በቃ የራሳችን ነገር እኮ ኢትዮጵያ እኮ ባህል አለ። ያው ሁሌ የሚለያየው አበሻ ቀሚስም ላይ ሲደረግ በመስቀል ፋንታ አበባ እየተደረገ ይደረጋል እና ለምን አባያው ላይ የራሳችን ጥለት ኮምባይን አናረግም የሚል በቃ ውስጤ ነበር በፊት እና አዳዲስ ነገሮች ለየት ያሉ ነገሮች መፍጠርን እወዳለሁኝ እና ልክ እድሉና አጋጣሚውን ሳገኝ የእናቴን ጥለት ይዤ ህንድ ሀገር ሄድኩኝ አባያውን ለማሰራት። ከዛ የመጀመሪያውን ኮሌክሽን አሰራሁኝ። እድልም ሲሆን አንዳንዴ ከውስጥሽ ነገርን ስትሰሪ እድል ይመቻችልሻል። እኔ ፓሽኔን በቃ ሲልሞክረው ብዬ ነው የሄድኩት እና የሬዲዮ ፕሮግራም አዘጋጅ የሆነ ኢንተርቪው እንዲያደርግ ጓደኛ አጋጣሚ አመቻችታ እኔ ሬዲዮ ላይ ልቀርብ ምን አድርጌ ምናምን አልኩና እሱ ደግሞ አይቶ እኔ በሬዲዮ ይህን ዲዛይን ምን አድርጌ ነው የማቀርበው ብሎ ለሰይፉ ላክለት እና እንዲሁም የመጀመሪያ ኮሌክሽኔ ሰይፉ ላይ ነበር የታየው። ኮቪድ-19 ዓለምን አናግቷት ጸጥ አርጓት በነበረ ጊዜ ሃናንም ያው በችግሩ ተጠቂ ነበረች እንደ ማንኛውም የዓለም ነዋሪ። ስራሽን ለመቀጠል ማሽኖችን ለመግዛት የገንዘብ እጥረት ነበረ እና እንዴት አለፍሽው? እንዴት ተወጣሽው? የኔ ታሪክ ለየት ያለ ነው። ሰው ኮቪድ ሲሆን ወደ ቤቱ አይደል የገባው። እኔ ደግሞ ልጅ 5 ዓመት እስከሚሞላት ድረስ ቤት ትቻት አልወጣሁም። ምክንያቱም እኔው ነበርኩኝ ቴኬር ማረጋት። ረዳትም ቢኖር አንድ ነገር ሆንኩ ብላ ለማለትም እንዳልኩሽም አንድም ልጅ ናት በስስት ለማየት ልክ 5 ሲሞላ ሰው በሚገባበት ሰዓት እኔ ኮልፌና መርካቶ ስራ ምን እንደሆነ አላውቅም፣ ጨርቄት እንደሚገዛ አላውቅም ቁጭ ከምል። ምክንያቱም የዛ ጊዜ ችግር ትሰሚ ነበር፣ የማስክ እጥረት ነበረ፣ ዶክተሮች ትሰሚያለሽ እና ቁጭ ከምል ለምን በቃ ባለችኝ 2 ማሽን አክስቴ ሰርቪስ ቤት አንድ ክፍል ሰጥታኝ ነበረ። በቃ ስራ ልጀምር አልኩኝ። እውነት ለመናገር ከዲዛይኑ በፊት ይሄንን ነው የጀመርኩት፣ በቃ የስፌቱን እና አልታመምኩም። አይ ቲንክ አላማሽን ሁሌ ይጠብቅሻል አሰብሽበት አላማ እና ማስኮች ሰፋ ነበረ እና
የዶክተሮች ማህበር የዛ ጊዜ እርዳታ ይፈልጉ ነበር። በቦክስ እየሰራሁኝ በር ላይ አስቀምጬ ነበር የምሄደው። ስራም አላቅም ማንሽ ምንድነሽ ምናምን ቢባል ንግድ ፈቃድም የዛ ጊዜ ምንም ክሉ ስላልነበረ። ገንዘብ ነበረሽ ወይ? ገንዘብ ቢዝነስ ለመስራት ገንዘብ እንደሚያስፈልግ ራሱ ስገባ ነው ያወቅኩት። ፍላጎት ነው የሚታየኝ የነበረው እና ያለሽን አድርገሽ መሸጥ አለብሻል ለማግኘት እኔ ሰጥ ነበረ። እንደዚህ ብሎ ቢዝነስ የለም መሸጥ አለብሽ። የዛኔ ሰው ማምረት እስከሚጀምር ድረስ ለማቃቸው ሰዎች ነበር የዛኔ 50 ብር ውድ ይሆን ኢቭን ለመጥራት ራሱ ፈራ ነበረ። ለማቃቸው እንደዚህ ድርጅት ኖራቸው ለሚቸገሩ ነበረ በቃ አንድ ሞዴል ፈልጌ ማስክ ራሱ ማስተዋወቅ እንዳለብሽ በዛ ነው የጀመርኩት። እና ከዛ ደግሞ መስማት የተሳናቸው ደግሞ ችግር አለ አይደል? አሁን ማስክ ስታፍነሽ እንዴት ነው ኮሚኒኬት የምታደርግ? ለነሱ ደግሞ ብዬ ፕላስቲክ ያለውን እና የፋይል መጠረዣ እሱ ያለውን ደግሞ እንደ ፌስ ሺልድ በቃ የሆነ ክሬቲቭ ማይንድ ነው ያለኝ። ሞካከር ነበር በቃ እነሱ ነገሮች እያደረኩ በቃ የሚያስደስተኝ መስጠት ነው። ሰርቼ ይሰጥ ነበረ። እና የገንዘቡን ላልሽው፣ አዎ መሀል ላይ መንገድ ላይ መጥቼ ኪራይ አለ፣ የሰራተኛ ደሞዝ አለ፣ ጥሬ ዕቃ አለ። ራን ለማድረግ ቢዝነስ እንዳልኩሽ ትራንዛክሽን አለ። እኔ ትራንዛክሽን መስጠት ነው እና አልገባኝም። ህይወት እያስተማረች ነው ያመጣችኝ። እና የሆነ ፓርት ላይ መኪና ይሸጫለሁኝ ሰስቴን ለማድረግ ቢዝነሱ። እያንዳንዱ ጥበብ መጀመሪያ ህብረተሰቡን ማገልገል አለበት የሚል ፍልስፍናም አለሽ። ለምን ሀረጌ ስታስቢው እኮ ፈጣሪም እኮ ብዙ ነገር ላይ መስዋዕትና አሳልፈሽ መስጠትን ያስተምርሻል አይደል? ለራስሽ ልትኖሪ ትችያለሽ አይደለ? ጥበብን አንቺ ታውቂዋለሽ አይደል? ለራስሽ ብቻ ያልሽው ለሰው ሼር እያደረግሽው ነው። ያለሽን ነገር አሳልፈሽ ለሌላው መትረፍ ማለት ለእኔ ትርጉም አለው። እናቴ መስጠትን እያስተማረች ነው ያሳደገችን ከልጅነት ጀምሮ እና ጥበብን ደግሞ ለአንድ ሴት እህትሽ ጥቅም ላይ ውሎ ትምህርት ቤት እንዳትቀር እንዳትሸማቀቅ፣ እኔ እናቴን ፓድ መጠየቅ መግዣን የምጠይቀውን ያክል ሌላዋ ሴት እንዳትሸማቀቅ የሚያደርግ ነገር ትርጉም ያለው ስራ መስራትን ያክል ለእኔ ጥበብን ያክል የለም ለእኔ። ምክንያቱም የምትመረቂበት ስራ ነው ሀረጌ። ኢቨንቹሊ ይሄ ስራ እያደገ ሲሄድ ደግሞ ያኖርሻልም። አሁንም እያኖረኝ ነው አልሐምዱሊላህ። ምንም የጎደለን ነገር የለም። ግን እንደ ሰው ትልቅ ነው የምትመኘው። መንገዱ ላይ ነኝ ደግሞ ትልቅ ብዬ ለማስበው ለፈጣሪ ኢምንት የሆነውን ነገር ደግሞ እንደምደርስበትም አውቃለሁኝ። አሁን ድርጅትሽ ምን ደረጃ ላይ ነው ያለው? አሁን ላይ ስታርታፕ የሚለው እንደ ጀማሪ ስታርታፕ በህይወት ልምድና በስራ በደንብ አይ ቲንክ ጀማሪ ነኝ። ግን እያደገ እድገት ግሮዝ ስቴጅ የሚባለው ላይ ነኝ። አሁን በደንብ ኢንቨስተር ቢመጣ ገንዘብን ቢመጣ ምን ላይ መዋል እንዳለብሽ አይ ቲንክ እነሱን ሆምወርኮችን ጨርሻለሁኝ። እና አሁን ካለንበት አፓርትመንት ላይ ነው ተከራይተን የምንሰራው። ሰፋ ያለ ቦታ ኖሮ እኔም ጋር ያሉት ስታፎች ሴት ናቸው። ቢወልዱ እንኳን ልጅ ትተው የማይመጡበት ዴኬር ያለው በደንብ ፋሲሊቲ የተሟላ ለሴት የሚመቻቸው ስራ ሄድኩኝ ብለው የሚሰላችሁበት ሳይሆን ለመምጣት የሚጓጉበት አይነት ኢንቫይሮንመንት ለሴት መፍጠር ነው የምፈልገው። ምክንያቱም የሚሰሩትንም ስራ እኔ ጋር ያሉት ልጆች ትርጉሙን አውቀው ተጠንቅቀው ነው የሚሰሩት። ምክንያቱም እላችኋለሁ በፈጣሪ ነው ጥያቄው። እናንተ አበላሽታችሁ የሰፋችሁት ሴት ገጠር ላይ አንዷን ያሸማቅቃታል፣ አንድ ሴትን ያሳፍራል። ትርጉም ያለው ስራ ነው ለእኔ። እነሱም ተረድተውት የሚሰሩት ስራ ስለሆነ በቃ በሰፊው እንደዚህ በጀመርኩበት ስቴጅ ሳይሆን በብዙ ሺህ ሴቶች ሰፍተን ኢትዮጵያ ውስጥ እንዲሁም የአፍሪካም ችግር ነው ያለውን ችግር የፔሪድ ፖቨርቲ የሚባል አለ። እሱን ጠፍቶ ብናይ ደስ ይለኛል። ምክንያቱም የማናወራውን ኢሹ እንደ ገሃድ አውርተ ነው። ምክንያቱም ሀረግ የመጀመሪያ ኮንዶም እዚህ ሀገር ሲስተዋወቅ እንዴት ነበር? ማስታወቂያ ተሰራለት። አሁን ኖርማል ፎር ፍሪ እየተሰጠ ነው። እኛ ማህበር አቋቁመን ነፃ ይሰጣት ታክሲ ቀንስ እያለን ያው ፋይት እያደረግን ነው። ማህበር ማቋቋም የታክሱ ነገር ምን ደረሰ? ታክሱ እንግዲህ ከ30 ላይ ደርሷል። አሁንም አብረን እየሰራን ነው። በላስት ይር ሴፕቴምበር ላይ ደግሞ ፓድ ፍሪ የሚባል የኢትዮጵያ ሚኒስትሪ ኦፍ ኤጁኬሽን አጽድቋል። ግን እንደምታውቂው የበጀት ጉዳይ አለ። ከተለያዩ ተቋማት እንደ ወርልድ ባንክ፣ ዩኤንኤፍፒ፣ ዩኒሴፍ ነው ፈንዶቹን የሚፈልገው። ሀናን ደግሞ የነዛ የድረሳት የማይድረሳት መንገዷን አታቆም እያልኩ በተለያዩ ኮርፖሬት ባንኮች በር እያንኳኳሁኝ ስፖንሰር እየፈለግኩኝ የራሴን ድርሻ በራሴ ፖርሽን ያሉት ሴቶች ላይ እየሰራ አይቻለሁ። ለምሳሌ አንድ ትምህርት ቤት ውስጥ ስትሰጪ ነበር የተገናኘ ነው። ስፖንሰሩን አንቺ የምትፈልጊላቸው ለምንድን ነው?
ሀረግ ነገሮች ሁሉ እንደምታስቢያቸው አይደለም። ሁላችን የምንፈልገው ፔሪድ በየወሩ የምታየው እቃ ነው፣ የምታየው ነገር ነው፣ አስፈላጊ እቃ ነው፣ ከቤት እንዳስቤዛ መገዛት ያለበት ነገር ነው። የቤት ውስጥ የጥራት ደረጃውንም እየሰማሹ ነው በቲክቶክ ያለውን እና እናቶቻችን ወደኋላ ሄደን ስናስበው ፓድ ነው የተጠቀሙት። እናቶቻችን እንደምትሰሚው ጊዜ የካንሰር እና የሰርቪካል ኢንፌክሽን ሬት ነበረ። አሁን እንደምትሰሚው አልነበረም። ምክንያቱም ጋቢ ጨርቅ ነው የሚጠቀሙት። ይጠቀሙታል፣ ይጥሉታል። አካባቢነት ይበክላል? አይበክልም፣ ይበሰብሳል። አሁን ይሄ ሁሉ የምታየው ኮንዶሚኒየምም ሲጸዳ ምንም ሲል ሽንት ቤት ብሎክ እያደረገ ያለው ፓድ ነው። እና ከአካባቢ ብክለትን ጀምረሽ ሴቶች ደግሞ እንዲህ ስቀርባቸውና ታሪኬን ስነግራቸው ነው መጥተው አሁን እኮ ፕላስቲኩን ሳረግ ኢንፌክሽን አለብኝ፣ ኢቨን የፔሪድ ፔን ይቀንሳል የሚታጠበው ሞዴስ ስትጠቀሚ። አንብቢ፣ እውነት ይቀንሳል። ፔሪድ ፔን ሪዲዩስ ያደርጋል። ኢሮፓያኖች እኮ ትተውታል አሁን ፕላስቲክ መጠቀም። ኦርጋኒክ ብለው ወደ ጨርቅ ተመልሷል። በቤታቸው ሁሉ እየሰፉ እንዲያውም ዋን ታይም አንዴ ስትገዡ ነው የሚታጠበው ሞዴስ ውድነቱ እንጂ ለ2 ዓመት ጠቀሜታውን ስታይ እያጠብሽ ድጋሚ ስትጠቀሚው ኢንፌክሽንም የለም። ዋናው ደግሞ እኔ አተኩሬ አሁን በዚህ ላይ መናገር የምፈልገው የአጠቃቀም መመሪያ ላዩ ላይ ምንም ነገር ፓንት እንኳን ሳይደርቅ ስታረጊው እርጥበትና ማሳከክ ያመጣል። ውስጡ እኛ ፎጣ ደራርበን ስለሆነ የምንሰራው በቃ መጀመሪያ በእጅ ነው የምንሰራው። አጥባችሁ ተጠቀሙት፣ በፀሐይ ይድረቅ። ከዛ በኋላ ደግሞ እንደ ማንም ልብስ ሳይሆን ፓንት ከምታስቀምጡበት ቦታ ላይ በንጽህና አስቀምጡት ነው። ያንን ካረጉት ብዙ ጀነሬሽን መታደግ የምትችይበት ስራ ነው እና ስፖንሰር የምፈልግበት ምክንያት አዌርነስ ችግር አለ። ሰው አያውቀውም። ሸምሱ ሱቅ ብትሄጂ የኔ ፓድ የለም። ምክንያቱም ቁጭ አድርጎት ማናውቆ መጥቶ ይገዛል። ማስታወቂያ ለመስራት እኔ አሁን አንቺ ይህን እድል ስትፈጥሪልኝ እኮ ሀረግ ፕሮዳክት እንዲተዋወቅ እያደረግሽልኝ ነው። በየሚዲያውም ስቀርብ ኢንተርቪው ሳልሰለች የማደርገው ምንድነው የማስታወቂያ በጀቴን ኪራይን ብከፍልበት ጨርቅ ብገዛበት ያዋጣኛል። እና እናንተ እንደ ድምፅ ስለሆናችሁ እንደ ሚዲያው አዌርነሱን የምትፈጥሩት እናንተ ስለሆነ አዌርነሱ የመጣ ጊዜ ፕሮዳክታችን በየሱፐር ማርኬት በየፋርማሲው ሸምሱ ሱቅ የሚኖር ፕሮዳክት እንዲሆን የምፈልገው። ምክንያቱም አብዛኛው ሰው የሚመስለው ዝቅ ያለ የኢኮኖሚ ደረጃ የሚጠቀመው ነው። ግን እሺ ይሁንን በልና እስቲ እያንዳንዳችን የቤት ውስጥ ያለሽ ረዳት ምንድን ነው የምትጠቀመው? ምግብ ሰርታ የምታቀርብልሽ ምን ተጠቅማ ነው ራሱ ሰርብ የምታደርገው ብለን ማንም ስታስቢ ሁሉም ኔሴሲቲ የሚያስፈልገው እቃ ነው። እና እውነትም ሴት ልጅ ሲኖርሽ እኮ ይህንን አጠቃቀም ካስተማርሻት ወደፊት እኮ ካንሰርና ኢንፌክሽን አትፈሪም። አትሊስት አንዱ መከላከያ መንገድ ነው። እንደው የምትከላከይበትንም ካወቅሽ በዚሁ መጠቀም ነው። እና ስፖንሰር ስለማታገኝ ጨረታ ሲመጣ ደግሞ መሀል ላይ ነጋዴው ይገባና የአንቺን ፕሮዳክት ኳሊቲው ሳይሆን የሚጨንቀው እንዴት አድርጎ ጨረታውን በወደቀ ዋጋ አሸንፎ ነው። ቢዝነሱን ሰርቫይቭ ማድረግ አልቻልኩም። ለዛም ነው መኪና የመሸጥ ደረጃ የደረስኩት። ምክንያቱም አላማው ገብቶኛል፣ ኮዙ ገብቶኛል። እኔም የህመሙ ተጠቂ ነበርኩኝ የዚህኛው እና እንዴት አድርገሽ ታቆሚያለሽ? ምክንያቱም መሀል ላይ ደግሞ ወደ ገጠር ሄጄ ራሴ በእጄ ሰጥቼ አይቼዋለሁኝ እና እነሱን ያንን ፖዚሽን ላለማቆም ስፖንሰር መፈለግ አለብኝ ብዬ ቀላል አይደለም ሀረግ የሚዘጉብሽ በሮች እንግዲህ ስፖንሰርሺፕ ታውቂዋለሽ፣ ቀላል አይደለም። ፓድ ባንክ እንዴት ይሉሻል። በቃ ማህበራዊ ኃላፊነት ካላችሁ ሼር ከገዛችሁት እንደው በቃ ሴት ችግር ይሄ ነው የኔን ችግር ሳወራ ነው የሚደነጉት። አንቺ የከተማ ሰው ምናምን ይሉሻል። አሁን እንደዚህ ነው። ገጠር ነበር የሚመስላቸው። የተለያዩ ክልሎች ላይ ሄደን ሀረግ ታምሜ አልቅሼ ነው የመጣሁት ችግራቸውን ስሰሚ። የጦርነት የተፈናቀሉት ላይማ ሌላ በቃ ሌላ ህመም ተሰምቶች ነው የሚመጣው። ብዙ ነገር አትሽ መንዝሊ ፔሬዳቸውን በምን ማኔጅ እንደሚያደርጉበት ሴቶች አርግዘው እንደሚያስወርዱ ታውቂያለሽ። ፔሬድ አፎርድ ስለማያደርጉ ምክንያቱም ወደ ፕሮስቲቱሽን ይሄዳሉ። የሀናን አላማ መጨረሻው ምንድን ነው? መሆኑ ማድረግ የምትፈልጊው? ሀናን ትልቅ ማኑፋክቸሪንግ እንዳልኩሽ ብዙ ሴቶችን የምናግዝበት ብዙ ሴቶችን ይሄ ስለ ፔሬድ እንደ ነውርነቱ ጠፍቶ ኢትዮጵያ ውስጥ ያለው ፔሬድ ፖቨርቲ የሚባለውን ችግር ኢትዮጵያ ብቻ ሳይሆን አፍሪካ ራሱ በዛ ስቴጅ ላይ ነው ራሴን ትሬን ያደረኩት። ምክንያቱም እዚህ ሀገር ያለውንም ለትምህርት ቤቶች ሪሰርች ሳደርግ ወደ 48,000 ገቨርንመንት ስኩል አለ ኢትዮጵያ ውስጥ፣ 39,000 የመንግስት ነው። ዱ ዩ ቲንክ መንግስት በውጭ እርዳታ በሚያገኘው ስፖንሰርሺፕ የአዲስ አበባ ዩኒቨርሲቲ የዩኒፎርም ለብሳ የምትሄደዋን ሴት ሶልቭ ያደርጋል? እንደ ኢትዮጵያዊነት እንደ አንቺም እንደ ሴትነት አንቺ ባለሽ ሰርክል ላይ አሁን እንደ አስራት እንደሚሰጠው እስቲ በዚህ በሰፈር ያለውን ትምህርት ቤት ስፖንሰር ላድርግ ስትይ ሀናን አለች።
በቃ ሀናን እኔም ብቻ ሳይሆን የተለያዩ አምራቾች አሉ። መንግስት እኛን ሎካል አምራቾቹን ሰፖርት ቢያደርገን እኛም አሶሲዬሽን አቋቁመን እየሞከርን ያለ ነው። ግን እንደምታየው አሁን አፓርትመንት ላይ ነኝ ያለሁት። ብዙ ባዶ የሆኑ የሼድ ቦታ መስሪያዎች አሉ። እሱን ፋሲሊቴት ቢደረግ እኔ እየሰራሁ ያለሁት ሶሻል ኢንተርፕረነር በመባለው የመንግስትን ስራ ነው እየሰራሁ ያለሁት። መደገፍ ነው ያለብኝ፣ መታገዝ ነው ያለብኝ። የሆነ ቦታ ሄጄ ጨርቅ መግዛት ስንፈልግ ያለውን ቢሮክራሲ ልነግርሽ አልችልም። አምራች ናት ተብሎ ከመንግስት ሰፖርት ኖሮሽ ከአምራቾቹ በበልክ ብትወስጂ፣ አሁን የገዛው ጨርቅ መርካቶ ሲሄድ ኮልፌ ሲሄድ ዋጋ ጨምሯል የለም። እንደዚህ አይነቱ አሁን የሁሉም ስታርታፕ ችግር ምንድነው? የአክሰስ ቱ ፋይናንስ፣ የገንዘብ እጥረትና ወርክ ስፔስ። የሀናን ስትራቴጂ ምንድነው ብለሽ ብትይኝ፣ ኮርፖሬት የተባሉ የሰራሁበትን ኢትዮጵያን ኤርላይንስ ጀምሮ እያንኳኳሁኝ ምን እያልኩኝ ይህን ያህል ሴቶች አግዙኝ እያልኩኝ እነሱንም ካምፓኒያቸውንም ፕሮሞት እያደረኩኝ ኢትዮጵያ ውስጥ የምታውቂያቸው ኮርፖሬት ካምፓኒዎች ከገቢዎች ጀምረሽ ያላቸውን ማህበራዊ ኃላፊነት በየክልላቸው የተወሰነ ተማሪ ስፖንሰር ቢያደርጉ ሴት ልጅ ከትምህርት ቤት አትቀርም፣ ኮንፊደንሷም ይመለሳል፣ ትምህርቷን ሳታቋርጥ አመቱን መጨረስ ትችላለች። እሺ፣ እንዴት ነው የምትሰሪው? ይሄን ነው የምትደራርቢው? ያው ሀረግ እንዳልኩሽ ምንም አይነት ኬሚካል አንጠቀም። ውስጡ ኢቭን ይሄኛውን እንደ ሳንዱች እንሰፋዋለን ዙሪያው ማለት ነው በደንብ አድርጎ እንዲይዝልን። ይሄ እንደዚህ ከተሰፋ በኋላ ድጋሚ ይሄ የተሰፋውን ፓርት አምጥተን ከእንደዚህ ከባለ ክንፉ ጋር ድጋሚ እናጣብቀዋለን። ይሄ ማለት ታዲያ ጨርቅ ነው ማለት ውሃ ያሳልፋል ማለት አይደለም። ከጀርባው ላይ ኢቭን ስትቀመጥ ራሱ ቢጫን ወደ ክንፍና ክንፍ ብዙ ጊዜ ፓንቲ ነካብን የለ እንዳያርግ እስከዚህ ድረስ ወተርፕሩፍ ማቴሪያል እናደርግና ይሰፋል። ከዛ ይሄኛው እንደገና በእጅ ይገለበጣል። እሺ፣ በእጅ ይገለበጥና እንደገና እንደዚህ አድርገ ነው እንደዚህ ሲመጣ ይደረዛል ዙሪያው። ከዛ ይሄ ከተደረዘ በኋላ ማያያዣ ደግሞ ቬልክሮ የሚባል እንጠቀማለን። እችኛዋ ስኒከር ብዙ ጊዜ ለማያያዝ የምንጠቀማት ከተደረዘ በኋላ እችን ማጣበቂያ እንለጥፍ ተጠቀሙት። ከዛ በኋላ ደግሞ ድጋሚ ጥቅም ላይ አይደል የሚሆነው። ለማጠብ ሲፈልጉ ከተጠቀሙ በኋላ እችኛዋ እንደዚህ አጥፋትና በዚህኛዋ ትያያዛለች። ከዛ ሁሉም ከረጢት ፓክ አድርገን ስናረግ እዚህ ውስጥ የከረጢት እናስቀምጣለን። እዚህ ውስጥ ያደርጓትና ቦርሳቸው ውስጥ አድርገው ቤት እስከሚያጥቧት ድረስ በዚህ ይጠቀማሉ። ከዛ በኋላ ፓክ ስናረግ ሁሌ እዚህ ውስጥ 4 ነው የምንጠቀመው። ሚኒማም ሪኳየርመንቱ 4 ስለሆነ ነው። 1 የማታ 3 የቀን እናደርጋለን። እዚህ ጋር ደግሞ ፔሪድ ትራከር ጽፈናል። ምክንያቱም ፔሪድ ብዙ ጊዜ መቼ እንደሚመጣ ያውቁትም። አሁን ለምሳሌ መስከረም ላይ ቢመጣ መስከረም 7፣ 8 ያደርጉታል። ፓተርናቸውን አውቀው አትሊስት ኔክስት እንኳን ትምህርት ቤት ባይዘው እንዲሄዱ ፔሪድ ካላንደር እዚህ ጋር አድርገናል። የአጠቃቀም መመሪያ እንደምታየው ሀንስ የንጽህና መጠቀሚያ ስለመረጡ እናመሰግናለን የሚለው ሎጎ ነው ያወጣሁት እኔ ነኝ። በቃ ሁለተኛ ልጄ ማለት ነው። ከኢማን ምላሽ እንዴት እንደሚጠቀሙ ከተጠቀሙ በኋላ የአገልግሎት ጊዜውን ራሱ ጨርሶ ከ2 ዓመት በኋላ ሲያስወግዱት እንዴት የት ማስወገድ እንዳለባቸው እንዲሁም ተጨማሪ መልእክት የኔ ደግሞ እባካችሁን ልክ ከ16 ዓመት በኋላ በአካባቢያቸው የሚገኝ የጤና መጠበቂያ ሄዶ ፓፕ ስሜር ቴስት እንዲያደርጉ ቅድመ የካንሰር ምርመራ የሚባለው እሱን ቼክ እንዲያደርጉም እንደ ሪማይንደር ኖት የምጽፍባት ነች። የኔ ደብዳቤ ናት። ፓኬጂንጉም እንደዚሁ ነው። አሁን ሀገር ውስጥ ባለው ፕሮዳክት ላይ እንደዚሁ እያደረግን ነው የምንሸጠው። የተጠቀሙበትን አሁን ፔሪድ ያዩበትን እንደዚህ አድርገው ነው የሚያደርጉት። ስለዚህ ወደ ውጭ አይወጣም። ይህ ሞተር ፕሩፍ ነው። ቦርሳውም ራሱ ድንቅ ነው። አሪፍ ነው። ሀናን በጣም የሚደንቅ ስራ ነው የምትሰሪው። እጅግ አድርገን እናመሰግንሻለን። ለህብረተሰቡ ስላለሽ፣ ስለሚሰማሽ ኃላፊነት፣ የዜግነትሽን ስለምትወጪ፣ ከሴት እህቶችሽ ጋር ስለምትሰሪ እዚህ ጋር በእውነት ስለዚህ የከበረ ምስጋና ላቀርብልሽ እፈልጋለሁ። በግሌ እንደ ሴት እንደ እህት ኃላፊነት ስለሚሰማሽ ስለምታደርጊያቸው ነገሮች ሁሉ እጅግ በጣም አድርገን እናመሰግንሻለን። ወደ ዲዛይንሽ ደግሞ አድገሽ ከፍ ያለ ቦታ ደርሰሽ እንደምናየሽ በጣም ተስፋ አደርጋለሁ። የተከበራችሁ ተመልካቾቻችን ከሀናን አህመድ ጋር ያደረግነው ቆይታ በዚሁ ያበቃል። በሚቀጥለው ከሌላ እንግዳ ጋር እንጠብቃችኋለን። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሀናንን መደገፍ ቢሮዋን ማየት ለምትፈልጉ አድራሻዋን ከዚህ በታች አስቀምጥላችኋለሁ፣ ወይንም ስልኳን ታዩታላችሁ። መታችሁ እንደምትጎበኟት ተስፋ አደርጋለሁ። ስለተከታተላችሁን እናመሰግናለን። ቸርን ሰንብት።